ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን። ዘንድሮ የማይሰማ ጉድ የለም። ብዙዎች ገንዘባቸውን እየተበሉ ነው። በተለይ የእስልምና እምነት ተከታዮች ብዙዎቻቸው ገንዘባቸውን ተበልተዋል። ምክንያቱም ይቺ በምስሉ ላይ የምትመለከቷት ልጅ ስትመጣ እጅግ በእውቀት የተሞላች ሙስሊም ሆና ነው የምትመጣው። እውነት እቺ ልጅ ማን ነች? ፌስቡክ ላይ የተለያየ አካውንቶች አሏት። የመጀመሪያው ረሂማ ማዶስ፣ ሁለተኛ አይሻ ከድር፣ ሶስተኛ ቢፍቱ ከድር፣ አራተኛ ቢፍቱ ዋቆ፣ አምስተኛ ሙና አህመድ፣ ስድስተኛ ኢክራም ሐሰን፣ ሰባተኛ አያንቱ ጀማል። እውነተኛዋ ልጅ ግን ማን ነች? የተለያየ ፕሮፋይለር ከፍታ ገንዘብስ የምትበላው ማን ነች? የእውነተኛዋን ልጅ ማንነትና እንደዚሁም የዚች ልጅ ማንነት ማወቅ ከፈለጋችሁ ይህንን ሙሉ ቪዲዮ መመልከት ትችላላችሁ። እመኑ፣ በርካታ የእስልምና እምነት ተከታዮች ገንዘባቸውን ተበልተዋል። እቺው ልጅ ሂጃቧን አውጥታ ደግሞ የተለያዩ ሌላ የውሸት አካውንቶች ከፍታ በርካታ የኦርቶዶክስ እምነት ተከታዮችን ገንዘብ በልታቸዋለች። ኦርቶዶክስ የሆነችበት እውነተኛው ቪዲዮ ይህ ከላይ የምትመለከቱት ነው። ምንድነው የምታወራው? ምንድነው ያለችው? ከምን ጥርጣሬ ተነስተን ይህንን እንዳልል ሙሉ ቪዲዮውን ዩቲዩብ ላይ ታገኙታላችሁ። ለማንኛውም በርካታ የኦሮምኛ ቋንቋ ተናጋሪዎች ስፔሻሊ ኦሮምኛ እየተናገራችሁ የእስልምና እምነት ተከታዮች ባካችሁ ይህንን ቪዲዮ በጣም ስሙት። ለምታውቋቸው ለኦሮምኛ ተናጋሪዎች ይህንን ቪዲዮ ሼር አድርጓቸው። ይህንን ቪዲዮ በኦሮምኛ ቪዲዮ የምትሰሩ ብትችሉ ተርጉማችሁ ስሩት። እውነተኛ መረጃ ስለሆነ ኃላፊነቱን እኔ ወስዳለሁ። እውነቱ ግን ምንድን ነው? ሙሉውን ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን። ላቭ ዩ ኦል። ቻው። ጤና ይስጥልኝ በመላው ዓለም የምትኖሩ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው። ከረጅም ጊዜ በኋላ ዛሬ ብቅ ብያለሁ። ዛሬ ብቅ ያልኩት እጅግ በጣም ወሳኝ ለሆነ መረጃ ነው። ብዙ ጊዜ ትክክለኛ የሆኑ መረጃዎች፣ እውነተኛ ሰዎችን የሚጠቅሙ ነገሮች ካልሆነ ብዙ ጊዜ እዚህ ሚዲያ ላይ አልመጣም። ከረጅም ጊዜ ቆይታ በኋላ የመጣሁትኝ በጣም ወሳኝ የሆነ ኢንፎርሜሽን ልነግራችሁ ነው። መግቢያዬ ላይ እንደተመለከታችሁት የአንዲት ልጅ ፎቶ አሳይቻችኋለሁ። መግቢያዬ ላይ ያያችሁት ማለትም የዚች ልጅ አካውንት። ይቺ ልጅ ትክክለኛ አካውንቷ ስሟ ፎዚያ ትባላለች። የምትኖረው ኢትዮጵያ ውስጥ ነው። ልጅቷን ለማግኘት በጣም ብዙ ሙከራዎች አድርጌያለሁ። ነገር ግን ሙከራዎቼ አልተሳኩልኝም። ይህ ከጎን የምትመለከቱት ያው ማስታወቂያውን አይታችሁታል። አሁን ዲቴሉ ልነግራችሁ ነው ማለት ነው። ይህ ከጎን የምትመለከቱት ፎይዛ አወል የምትባለው ልጅ በሷ ምስል በጣም ብዙ ወንጀሎች እየተሰሩ ነው። ይህንንም ነገር ልጅቷ ራሷ ታውቃለች። ይህንን በተመለከተ በጣም ቪክቲም የሆኑ ልጆች ልጅቷን ለማግኘት ሞክረዋል። ነገር ግን ልጅቷ ምንም ማድረግ አልችልም፣ ከአቅሜ በላይ ሆኖብኛል ብላለች። እውነት ነው። በእኔ ቪዲዮ በጣም ብዙ ሰዎች ገንዘብ እንደተበሉ ታውቃላችሁ። የካናዳ ፕሮሰስ እያሉ የውሸት እኔ ያልተናገርኩትን። ስለዚህ እቺ ልጅ እረዳታለሁ። አሁን ማወራችሁ ከጎን በኩል የምታዩት ኢንስታግራም በጣም ብዙ ፎቶዎች ነው ያሏት። በዚች ልጅ ፎቶ በመጠቀም አንዲት ልጅ ሰውን ሁሉ ገንዘብ እየበላችው ነው። ልጅቷ በጣም ስማርት ነች። ፍሉዌንትሊ ኦሮምኛ ታወራለች። በጣም ብዙ ኦሮምኛ ተናጋሪዎች ቪክቲም ናቸው። በጣም ሙስሊሞችን፣ በጣም ብዙ ኦርቶዶክሶችን እንደዚሁም የፕሮቴስታንት እምነት ተከታዮችን ታርጌት ታደርጋለች። አብዛኛው ታርጌቷ ባለትዳር፣ ጥሩ ቤተሰብ ያላቸው፣ ማህበራዊ ሚዲያ ላይ ኩል የሆነ ነገር የሚፖስቱ የሚንቀሳቀሱና ትክክለኛ ትልቅ ቤተሰብ ያላቸውን አታክ ታደርጋለች። አብዛኛው ቪክቲሞች እንደዛ ናቸው። ይህ ነገር ከተፈጠረ ከ6 ወር በላይ ይሆነዋል። እኔ ጋር ሲመጣ ከ6 ወር በላይ የሆነ ኬዝ ነው። ኬዙን ለማጥናት ግሩፕ ፈጥረን በጣም ብዙ ነገር አደረግን። በጣም ብዙ ረጅም ርቀት ሄድን። ነገር ግን የሄድንበት ርቀት ሊያዋጣን አልቻለም። ነገሩ እንደዚህ ነው።
ከዚህ በጎን በኩል የምትመለከቷቸው የፌስቡክ አካውንቶች አሉ። እነዚህም አካውንቶች ረሂማ ማዶስ፣ አይሻ ከድር፣ ቡፍቱ ከድር ቢፍቱ፣ ቢፉ ዋኮ፣ ሙና አህመድ፣ ኢክራም ሐሰን፣ አያንቱ ጀማል፣ እነዚህንና እነዚህን የመሳሰሉ በዋናዋ ልጅ ፕሮፋይለር ማለትም ከጎን በምትመለከቱት ይኸው በዚህ ጋር ከሁለት በአንዱ ጋር በምትመለከቱት በጣም በርካታ ሰዎችን ኮንታክት እያደረገች የክሪፕቶ ከረንሲ ኢንቨስትመንት በማለት በጣም ብዙ ቤተሰቦችን ገንዘብ በልታችኋለች። ይሄንን ሳወራችሁ በዚህ ሰዓት አንድ ሙስሊም ወንድማችን $23,000 ነው የተበላው። የሚገርመው በጣም በጥሩ ሁኔታ ነው የመጣችው። በጣም ኩል ሆና ነው የመጣችው። ስትመጣ ፍጹም የምትገርም ሙስሊም ሆና ነው የመጣችው። ጨዋ ሙስሊም፣ አላህን የምትፈራ፣ ተሳስታ የስግደት ሰዓቷን የማትፎርሽ፣ በጣም የምትገርም የምትታመን ሙስሊም ሆና ነው ወደዚህ ወንድማችን የመጣችው። ይህ ወንድማችን መጀመሪያ ያመነው እስልምናዋን የጨዋ እስላም መሆኗን፣ ጨዋ ከቁርአን የምታወራው ቁርአኑን ስትቀራው ሌላም ነገር ስታደርግ ለጉድ ነው። ይህ ወንድማችን አይምሮውን ሙሉ ለሙሉ የተቆጣጠረችው ፍጹም ሃይማኖተኛ ሆና መታ ነው። ከዛ በኋላ ግን በኢንቨስትመንት ስም ትክክለኛ የክሪፕቶ ከረንሲ አካውንት አስከፈተችው። ብዙዎቻችሁ ሜቢ እንደምታውቁት ክሪፕቶ ከረንሲ ትክክለኛ አካውንት አፕ አለ። ዳውንሎድ ስታረጉ ክሬት ስታረጉ በድራይቪንግ ላይሰንሳችሁ፣ በፎቶችሁ፣ በስልካችሁ ኮድ የሚመጣው ልክ እንደ ባንክ አካውንት ነው፣ ሪል ነው። እሱን አስከፈተችው። በፍጹም በማይጠረጠር መልኩ የተወሰነ ገንዘብ ኢንቨስት እንዲያደርግ መከረችው። በጣም ትንሽዬ ብር $200። ያንን ኢንቨስትመንት ግን ኢንቨስት እንዲያደርግ ያደረገችው እነሱ የፈጠሩት ፕላትፎርም ነበረ። ከዛ አክሰሱን ሰጠችው እንዲገባ ገንዘቡን ኢንቨስትመንቱን እንዲያየው። በአጭር ጊዜ ውስጥ ያ ኢንቨስትመንት ገንዘቡ እየጨመረ አየው። ማለትም ይኸው እዚህ በጎን እንደምትመለከቱት ወደ $15,194 ከስር ማሳየት ስለማይቻል ነው አንዳንዱን ብለር ዳረገዋለሁኝ። ይህ ከጎን የምታዩት እሱ ኢንቨስት ያደረጋቸው ገንዘቦች ናቸው። ገንዘቡን ኢንቨስት ያደርጋል፣ ያያል። ሎጊን ብሎ በስልኩ ገብቶ ያያል። ገንዘቡ ሲጨምር፣ ገንዘቡ ሲቀንስ ያያል። ስለዚህ ደስ አለው። ስለዚህ የበለጠ ኢንቨስት ማድረግ ፈለገ። ስለዚህ ገንዘቡን አሁንም ኢንቨስት ለማድረግ ወደ እሷ አካውንት ገንዘብ መላክ ጀመረ። ሲልክ እዚህኛው የሱ አካውንት ላይ ማውጣት ማንቀሳቀስ የማይችለው የውሸቱ አካውንት ላይ ገንዘቡ ይጨምራል። ማውጣት በፈለገ ጊዜ ማውጣት እንደሚችል ትነግረዋለች። አይኑ እያየ ገንዘቡ እየጨመረ መጣ። $200 የጀመረው ገንዘብ ወደ 10 ምናምን ሺህ ደረሰ፣ 15 ሺህ ምናምን። ስለዚህ የበለጠ ገንዘብ ቢያስገባ የበለጠ ኢንቨስትመንቱ አሁን ቆንጆ የኢንቨስትመንት ታይም መሆኑን ነገረችው። $10,000 አስገባ። በአጭር ጊዜ ውስጥ $200,000 በላይ አካውንቱ ላይ አየ። እሱ የሚቆጣጠረው አካውንት ሎጊን ብሎ የሚገባበት ግን እነሱ የፈጠሩት የውሸት አካውንት እንቅስቃሴውን ሁሉ ያያል። ገንዘቡን ግን ማውጣት አይችልም። ምክንያቱም ያ እነሱ የፈጠሩት የውሸት የሆነ የአካውንት እንቅስቃሴ እንጂ እዚህ ላይ ምንም አይነት ገንዘብ የለም። የሱ ገንዘብ ይጨምራል። እስከ 500,000 ሲሆን ማውጣት እንደሚችል ይነገረዋል። 500,000 ለማድረግ እንደገና ኢንቨስት ማድረግ ስለነበረበት አሁንም ኢንቨስት ያደርጋል። $23,000 ደረሰ። መሀል ላይ እናቱ ታመሙ።
ለእናቱ ማሳከሚያ ገንዘብ ሲጠይቃት በሚያሳዝን መንገድ ዛሬ ነገ ምናምን እያለችው ልጁ ገንዘቡን እምሽክ አድርጎ ከተበላ በኋላ ስልኳን ቀይራ አካውንቱን ዘግታ ጠፋች። እሱ የሚያውቀው ይሄንን አካውንት ነበር፣ የፌስቡክ አካውንት። ይሄን ደነገጠ። ሲያጣራ ነው ኦሪጂናሏን ልጅ ፎዚያን ያገኘው። የዚህ አይነት ስንቶች ገንዘባችሁን እየተበላችሁ ነው። ስንቶች ተጭበረበራችሁ። ስንቶች ቤታችሁን፣ ትዳራችሁን ጎዳችሁ። የቪዲዮ ልጅቷን ለማግኘት እውነተኛዋን ልጅ ፎቶዋ ስለሌለን አንድ የምንጠረጥረው ቪዲዮ አለ። ማለትም ይህ ከጎን የምታዩት ቪዲዮ ተመልከቱት። ያ እንትን በልና እሱ ይለቅና ከዛ እንትን ትለዋለህ ዊዝድሮ አሳይክና ከዛ ተጨምርበታል። እዛ ላይ አንዴ ከወጣ በኋላ ይሄ ከማይኒንግ ቱሉ ዊዝድሮን አይተህ ከዛ ላይ ደግሞ ብር ተጨምርበትና አንድ ላይ ደግሞ ሌላ እንከን። እዚህ ቪዲዮ ላይ የወንዱን ድምጽ ለማጥፋት ሙከራ አድርጌያለሁኝ። ለዚህ ነው ትንሽ እንትን የሚለው። ምናልባት እቺን ልጅ የምታውቋት ሰው ካላችሁ ድምጿ ስለሚመሳሰል ምናልባት እቺን ልጅ ማግኘት ከቻልን በብዙ ጥረት የድምጿን መመሳሰል ስላወቅ ነው፣ በዚህም ድምጿን ስላመሳሰል ነው ላሰማችሁ። አሁን ማለት ነው አይ ቲንክ በተደጋጋሚ ምናምን ስለተሞከረ ይሆናል እና አሁን ከላይ ያሉትን ኮዶች ሳይሆን የምታስገባው ልክ እንትን ቬሪፊኬሽን ኮድ ሴንድ የሚለውን ከነካ በኋላ ኢሜይልስ ላይ የምትገባው የመጨረሻ አዲሱ ሜሴጅ ማለት ነው። መጨረሻ ላይ ያለው አዲስ የገባው ሜሴጅ እሷን ኮድ ነው የምታስገባት እንጂ ከዚህ በፊት ያሉትን አይደለም። እሱን አስገባና ከዛ ሬጅስተር በለው። ሌላ እኮ ምንም የለም። ይሄ ማለት ያው መጀመሪያ ላይ ሬጅስተር እንዲያደርግ በኢሜይሉ ምናምን ጋይድ ያደረገችው ነው። እኔም ማሰማችሁ ምናልባት ድምጿን የምታውቁ ሰዎች ካላችሁ ይሄ ድምጽ በትክክል የእከሌ ነው፣ አዎ በእንደዚህ አይነት ቢዝነስ ውስጥ አለች የምትሉ ካላችሁ በድምጿ ተነስተን ኢንቨስቲጌት ለመጀመር ነው። የኛ የ6 ወር ኢንቨስቲጌሽን ምንም ሊሆን አልቻለም። አሜሪካን ሀገር ኤፍቢአይ ነገሩን ይዞታል። መረጃዎች ሰጥተናል አሉ የሚባሉ መረጃዎችን። ካናዳ ላይ ልክ ቪክቲም የሆኑ ባለትዳሮችን፣ ሙስሊሞችን፣ በጣም ብዙ ኦሮሞዎችን አግኝተናል። ኦሮምኛ ፍሉዌንትሊ ነው የምታወራው የምትጽፈው፣ እንግሊዘኛ ፍሉዌንትሊ ነው የምትናገረው፣ አማርኛ ፍሉዌንትሊ ነው የምትናገረው። ምንም የቋንቋ ችግር የለባትም። ስለዚህ አሁንም በዚህ አይነት ቪክቲም ውስጥ ያላችሁ ካላችሁ እንድትነቁ፣ ወደፊትም በእንደዚህ አይነት ነገር ውስጥ የምትገቡ ሰዎች ካላችሁ ጥንቃቄ እንድታረጉ። ስፔሻሊ የክሪፕቶ ከረንሲ እና የቢትኮይን እንደነዚህ አይነት ቢዝነሶች ላይ ቢዝነሱ ሪል አለ፣ ነገር ግን እንዴት እንደምትገቡ ግን ጥንቃቄ እንድታደርጉ ነው። ፕሊስ ምናልባት የምናውቃለን ካላችሁ እኔን በስልክ ቁጥሬ ታገኙኛላችሁ። ስልኬ ፌስቡክ ላይ አለላችሁ፣ ቲኤስቲ አፕ ላይ። የተበሉ ሰዎችን እናድናቸው፣ ሌሎችም እንዳይበሉ ደግሞ እንርዳቸው። ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን። ላቭ ዩ ኦል። ቻው።